here's the 5-second rule. The moment you have an impulse to act on a goal, you got to move within 5 seconds or else your brain will kill it. You'll come up with an excuse, you'll feel anxious, you'll feel afraid, and you won't do it. It's that simple. You got to move within 5 seconds or else you're not going to do it. ብዙ ጊዜ አየሩ ቀዝቃዛ ቢሆንም ባይሆንም ጧት መነሳት እንዳለባችሁ ብታውቁም ነገር ግን አላርማችሁን አጥፍታችሁ እዛው አልጋችሁ ላይ ተኝታችሁ ትቀራላችሁ። አላርማችሁን ማጥፋት እንደሌለባችሁ ታውቃላችሁ እና ሙሉ ቀናችሁ የዚህ ቅጽበት ውሳኔ ላይ እንደሚንጠለጠልም ታውቃላችሁ። ነገር ግን 2-3 ያመንታችሁ ትሸነፋላችሁ። ከዛም ተኝታችሁ ትቀራላችሁ። እነዛም ትንንሽ ቅጽበታዊ ሰከንዶችና እነዛ ያመነታንባቸው 5 ሰከንዶች ግን አሁን በመትኖሩበት ህይወትና ለምትኖር በመትመኙት ህይወት መካከል ያሉት ልዩነት ናቸው ትላለች ሜል ሮቢንስ። ዛሬ ይዤላችሁ የመጣሁት መጽሐፍም በጣም ቀላል ነገር ግን ግዙፍና ኃይለኛ ሐሳብ ያዘውን በሜል ሮቢንስ የተጻፈው The 5 Second Rule የተሰኘው መጽሐፍ ነው። በዚህ መጽሐፍ ውስጥም ስለ ፍርሃት፣ በራስ መተማመን፣ ጭንቀት፣ ስንፍና፣ መነሳሳትና እንዴት አንድ ቀላል የአይምሮ ትሪክ የአይምሮአችንን ፕሮግራም እንደገና እንደሚጽፍ ትማራላችሁ። ይህም ድራማ ይመስላል ነገር ግን እውነት ነው ትላለች ጸሐፊዋ። ይሄም በሳይንስ የተደገፈ ነው። የዚህን መጽሐፍ ሙሉ ሪቪው በዩቲዩብ ቻናላችን ላይ የምታገኙት ይሆናል።